ብዙ ጊዜ ዩኤስቢ ድራይቫችንን ወይም በተለምዶ ፍላሽ ብለን የምንጠራውን ፎርማት ማድረግ እምቢ አለኝ፣ ሳይዝ ቀነሰብኝ፣ ራይት ፕሮቴክትድ አለኝ የሚሉ ነገሮች የተለመዱ ናቸው። ጥያቄው ታዲያ እንዴት ነው ፎርማት ማድረግ ያለብን የሚለው ነው። በዛሬው ቪዲዮ ኮማንድ ፕሮምፕትን በመጠቀም እንዴት በትክክለኛው መንገድ ፎርማት እንደምናደርግ እናያለን። ወደ ቪዲዮ። መጀመሪያ ዩኤስቢ ድራይቫችንን እናስገባለን። ካስገባን በኋላ ዊንዶውስ ኪ ፕላስ ኢን ተጭኜ ዊንዶውስ ኤክስፕሎረር ከፍታለሁ። ባክአፕ ማድረግ የምትፈልጉት ፋይል ካለ ባክአፕ ታደርጋላችሁ ማለት ነው። እኔ ለጊዜው ፋይሎቼን እንዳሉ ተዋችኋለሁ፣ ባክአፕ ማድረገው ፋይል ስለሌለኝ። እናንተ ግን ባክአፕ የምታደርጉት ፋይል ካለ ቀድማችሁ ባክአፕ ታደርጋላችሁ ማለት ነው። ባክአፕ ካደረግን በኋላ ኮማንድ ፕሮምፕታችንን እንከፍታለን ማለት ነው። እንዴት እንከፍታለን? ሁለት መንገዶችን አሳያችኋለሁ። የመጀመሪያው ሰርች ባራችን ጋር እንሄዳለን። ኮማንድ ፕሮምፕት ብለን ታይፕ እናደርጋለን። ደን እዚህ ጋር እንደምታዩት ኮማንድ ፕሮምፕት ብሎ አምጥቶልኛል። ደን ራን አዝ አድሚኒስትሬተር የምትለዋን ክሊክ አደርጋለሁ ማለት ነው። እንደምታዩት ከፍቶልኛል። ይሄ የመጀመሪያው መንገድ ነው። ሁለተኛው መንገድ ዊንዶውስ ኪ ፕላስ አርን እጫናለሁ። ደን እዚህ ጋር እንደምታዩት ራን ቦክስ አምጥቶልኛል። ደን ሲኤምዲቢ ታይፕ አደርጋለሁ። ከዛ በኋላ ኢንተር እለዋለሁ። እንደምታዩት አምጥቶልኛል ማለት ነው። ከሁለቱ ኦፕሽኖች እናንተ የተመቻችሁን መምረጥ ትችላላችሁ ማለት ነው። የመጀመሪያው ስቴፕ ምንድን ነው የሚሆነው? ዲስክ ፓርት ብዬ ታይፕ አደርጋለሁ። ዲስክ ፓርት ምንም አይነት ስፔስ የለውም። እንደምታዩት ዲስክ ፓርት ዊዝአውት ኤኒ ስፔስ ነው የሚጻፈው። ደን ኢንተር እለዋለሁ። ኢንተር ካልኩት በኋላ የመጀመሪያውን አጠፋዋለሁ። እዚህ ጋር እንደምታዩት ዲስክ ፓርት ብሎ አምጥቶልኛል ማለት ነው። ኔክስት ምንድነው የምናደርገው? ሊስት ዲስክ ብዬ ጽፋለሁ። እዚህ ጋር ስፔስ አለው፣ የቀደሙ ስፔስ አልነበረውም። ሊስት ዲስክ ብዬ ከጻፍኩኝ በኋላ በድጋሚ ኢንተር እለዋለሁ። ኢንተር ካልኩት በኋላ እንደምታዩት የዲስኮቹን ዝርዝር አምጥቶልኛል ማለት ነው። ዲስክ 0 ይላል 931 ጂቢ፣ ዲስክ 1 7800 ሜጋባይት። የትኛው ዲስክ ነው ፎርማት ማድረግ የምንፈልገውን የሚለውን ቼክ እናደርጋለን ማለት ነው። ወይም ደግሞ ዩኤስቢ ድራይቫችን የትኛው ነው የሚለውን ፋይል ኤክስፕሎረርን እንከፍትና እናየዋለን። እዚህ ጋር እንደምታዩት ሎካል ሲ 442 ጂቢ፣ ኢ ድራይቫችን 488 ይላል፣ ዲ ድራይቭ 7.59 ጂቢ ማለት። ፎርማት ማድረግ የምንፈልገው ዩኤስቢ ድራይቫችንን ነው። እዚህ ጋር እንመጣና እናየዋለን ማለት ነው። እንደምታዩት ዲስክ 0 ማለት የሲ ድራይቭ እና የኢ ድራይቭ ድምር ነው 931። እሱን አንፈልገውም። እኛ የምንፈልገው ዩኤስቢ ድራይቫችንን ነው። ዲስክ 1ን እንመርጣለን ማለት ነው። ይህን ሚኒማይዝ እናድርገው። ዘን ምን ብለን ታይፕ እናደርጋለን? ሰሌክት ዲስክ 1። እናንተ ጋር 2 ከሆነ ዲስክ 2፣ 3ኛ ከሆነ ዲስክ 3 እያላችሁ ትመርጣላችሁ ማለት ነው። in this case ዲስክ 1 ነው ፎርማት ማድረግ የምፈልገው እኔ። ሰሌክት ዲስክ 1 ብዬ ታይፕ አደርግና ኢንተር እለዋለሁ። ዲስክ 1 is now selected ይለኛል። በቀጥታ ምን ብዬ ጽፋለሁ ማለት ነው? ክሊን ብዬ ጽፋለሁ ማለት ነው። ክሊን ብዬ ታይፕ እናደርግና ኢንተር እንለዋለን። ዘን ምን ይላል እዚህ ጋር? ዲስክ ፓርት succeeded in cleaning the disk ይላል። ኦሬዲ ክሊን አድርጎልናል። ኔክስት ስቴፕ ምን ይሆናል ማለት ነው? ሬት ፓርቲሽን ፕራይመሪ ብለን ታይፕ እናደርጋለን። ሬት ፓርቲሽን ፕራይመሪ ብለን ታይፕ እናደርግና ኢንተር እንለዋለን። ኔክስት ፎርማት fs is equal to ntfs ብለን እንጽፋለን ማለት ነው። ቶሎ ፎርማት እንዲያደርግልን ኩዊክ ምትለዋን እንጨምርና ኢንተር እንለዋለን። ትንሽ ፕሮሰስ ያደርጋል። እንደምታዩት 0% አሁን 100% completed ብሎናል። ኦሬዲ ፎርማት አድርጎልናል ማለት ነው። ፎርማት ካደረገልን በኋላ ምንድነው የምናደርገው? ቀጣይ አሳይን ብለን ታይፕ እናደርጋለን። አሳይን ብለን ታይፕ እናደርግና ኢንተር እንለዋለን። ዲስክ ፓርት successfully assigned the drive letter or mount point ይለናል። የምንፈልገውን ሌተር አሳይን እናደርጋለን ማለት ነው። any kind of letter ከኤ እስከ ዜድ ባሉት የምንፈልገውን ሌተር አሳይን እናደርጋለን ለድራይቨራችን ማለት ነው።
assign letter ይሄ is equals to እና የምፈልገውን ሌተር እሰጠዋለሁ ማለት ነው። assign letter f ብዬዋለሁ። so f ብሎ assign እንዲያደርግልኝ ማለት ነው። ኢንተር እለዋለሁ። ጨርሰናል። መጨረሻ ላይ ኤግዚት ብለን እንወጣለን ማለት ነው። ሶ ከጨረስን በኋላ USB ድራይቫችን ፎርማት ሆኗል አልሆነም የሚለውን ቼክ እናደርጋለን ማለት ነው። ሶ በቀጥታ ዊንዶው ኤክስፕሎረር ጋር እንሄዳለን። እንደምታዩት ሙሉ በሙሉ ፎርማት አድርጎልኛል። አሳይን አድርግ ያልኩትንም ሌተር እዚህ ጋር እንደምታዩት USB ድራይቭ F ብሎ አሳይን አድርጎልኛል ማለት ነው። ውስጡም ገብቼ ሳደርግ folder is empty ይላል። ምንም አይነት ፋይሎች የሉም። ሶ ሙሉ በሙሉ ፎርማት አድርጎልኛል ማለት ነው። ሶ ራይት ፕሮቴክትድም ያለ ፎርማት አልሆንም ያለ any kind of USB drive እንደዚህ አይነት መልኩ ኮማንድ ፕሮምፕትን በመጠቀም ፎርማት ማድረግ እንችላለን ማለት ነው። I hope ይሄ ቪዲዮ ጠቅሟችኋል ብዬ አስባለሁ። እንደዚህ አይነት ጠቃሚ ቪዲዮዎችን ለማግኘት ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። የእያንዳንዱን ስቴፖች ደግሞ በቴክስት ፋይል ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። ዳውንሎድ በማድረግ ኮፒ ፔስት እያደረጋችሁ እያንዳንዱን ስቴፕ በመጠቀም USB ድራይቫችሁን ፎርማት ማድረግ ትችላላችሁ። See you on the next video.